ሰላም ጤና ይስጥልኝ። ዛሬ የምነጋገረው ትንሽ ስለ PTSD አንግዛይቲ እና ይሄ ዲፕሬሽን ያጠቃናል፣ ጭንቀት የሚያጠቃን ሰዎች በምን መልኩ ራሳችንን ትንሽ ሪላክስ እናደርጋለን። አንደኛው በጣም በቀላሉ የምመክረው ነገር ፕራናያማ ዮጋ ፕራክቲስ ነው። የአተነፋፈስ ፕራክቲስ ነው። ሐኪሞችን ብዙ ጊዜ የሚመክሩት ነው። ይሄ ትንፋሽን እና ጭንቅላትን አብሮ በማገናኘት ፕራክቲስ የምናደርጋቸው ነገሮች ዘና ሊያደርገን ይችላል። ግን አንዳንድ ጊዜ ሜዲቴሽን ስንል ወደ ስፒሪቹዋል ነገሩ ብዙ አንወሰደው። ሜዲቴሽን ሁላችንም በእምነታችንም በመጽሐፍ ቅዱስም እንደምናውቀው ሜዲቴሽን አስፈላጊ ነገር እንደሆነ ስፒሪቹዋል እና ይሄ ብሪዚንግ አስፔክት ኦፍ ላይፍ ማገናኘት እንዳለብን እናውቃለን። ስለዚህ አንደኛው ምንድነው ፕራናያማ የምንለው ፕራናያማ ፕራክቲስ። ፕራናያማ ማለት የብሪዚንግ ኤክሰርሳይዝ ነው። ከህንዶች የመጣ ባህልም ቢሆንም ግን የሚያተኩረው አተነፋፈስና የአእምሮ ኮኔክሽናችን ላይ ነው። ስለዚህ ፕራናያማ ምን ያጠቃልላል? ባጭሩ ትንሽ ነገር አንዳንዴ አፍንጫችንን ዘግተን በግራና በቀኝ የምንተነፍሰዋል። ስለዚህ አየር በደንብ በግራ እንይዝና ያዝ አድርገነው በቀኝ ጨርሰን ከለንጋችን ከሳምባችን እናወጣለን። እንደዚህ እያደረግን 5-10 ዙር አቅማችን እንደፈቀደ። አንዳንዴ ዲዚነስ ሊሰማን ስለሚችል እሱን እያዳመጠ ሌላኛው ምንድነው ከፓላባቲ ምንለዋለን። ከፓላባቲ ትንሽ ስትሬንጅ ሊመስል ይችላል ለምናየው ሰዎች፣ ግን ቀላል ነው። ቁጭ ብለን በተመቸን ቦታ በተቻለ መጠን በሺሙድራ ሆነን ተቀምጠን እንደ ሜዲቴቲቭ አይነት ነገር እንደምናደርገው ነገር ነው። ግን አየር እንስብና አንዴ እንለቀዋለን። ከዛ አሁንም እንስብና ከዚህ በኋላ ግን ኤክሴል ስናደርግ ወደ ውጭ ስንተነፍሰው እያደረግን አናበዛውም። 25 ጊዜ 3 ዙር ብናደርግ ይበቃናል። ከዛ ቀስ ቀስ እያልን እናስለምደዋለን። ይሄንን ብዙ ጊዜ ጠዋት ብንሰራው ጥሩ ነው። በተለይ ያነቃቃናል፣ አእምሯችን ይነቃቃል። ትንፋሳችን ላይ የተጠራቀመ ቶክሲን ቢኖር ያስወጣልናል። በአጠቃላይ ኢነርጂያችንን ያሻሽላል። ስለዚህ ስትረሳችንን በዛው ቀነስን። በጣም ብዙ ጊዜ የምረዳው ነገር ከ2020 በኋላ ያ የኮቪድ ጊዜ ከነበረ በኋላ በብዙ ነገር ውስጥ አብዛኛዎቻችን አልፈናል እና ያስጨነቀንን ነገሮች ዲል ሳናረጋቸው አልፈናል። ስለዚህ ያን ጭንቀቶች ራሱ በራሳችን ማለፍ እንድንችል እነዚህ አይነት ትንፋሽ እና ሜዲቴቲቭ ኤክሰርሳይሶች ጠዋት ቀናችንን ስንጀምር፣ ምክንያቱም እያንዳንዱ ቀን የራሱ የሆነ ቻሌንጅ አለ ሁላችን እንደምናውቀው፣ ግን እያንዳንዱን ታክል እያደረግነው ካላለፍን ራሳችን ላይ ጫና እናመጣለን። መጨረሻ ላይ ፈረንጆቹ እንደሚሉት ዲፕሬሽን አንግዛይቲ ውስጥ ገባን እንላለን። ግን እያንዳንዱን ከስር ሲሆን ሁሉ ነገር መጠገን ይችላል። አንዴ ከባሰ በኋላ መቀየር ስለሚከብድ እቺ እናደርጋለን ብሪዚንግ ኤክሰርሳይዝ አይደል? ስለዚህ PTSD ሆነ አንግዛይቲ ወይ ዲፕሬሽን ጭንቀት የሚያስጨንቀን ሰዎች አተነፋፈስ ጊዜን እንስጥ። ሌላኛው ምንድነው ትንሽ ደቂቃ እስቲ መኪና ውስጥ 15 ደቂቃ ልጆች ያለን አሁን ቤት ገብተን ትናንሽ ልጆች ያለን ተመልሰን ሌላ ከስራ ወጥተን ተመልሰን ሌላ ኃላፊነት ውስጥ ትራንዚት ከማድረጋችን በፊት እስቲ 15 ደቂቃ ቁጭ መኪና ውስጥ ጸጥ ያለ ሙዚቃ ያለ ምን ረጋ እሺ የቸኮለች አፍሳ ለቀመ ይችላል የድሮ ሰው። ስለዚህ ሀገራችን ሰው ስለዚህ እሱን እያስተዋለ በቃችን እቺን ነገሮች ብናደርግ ዲል ያላረግናቸውን ነገሮች ዲል እያረግን ብናልፍ የባሰ ደረጃ አንደርስም። እሺ ስለዚህ እቺን ለመምከር ሞክራለሁ። ባጭሩ በርቱልኝ። መልካም ቀን። ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ።